በጣም ትልቅ ጉዳይ ነው ማወራው አሁን እንደውም እስካሁን ካለው ለኔ ትልቅ ጉዳይ ነው ይሄ ብናገረው አንድ ገጽ አይሞላም ህይወታችን ማለት ነው እንዴት ሊሆን ይችላል የተገቢ ነው ይያላምን ሰዎች ለአንድ ገጽ ኑሮ ምድር ላይ ለምን ይነጣሉ አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበር አንድ ጫካ አቋርጦ ነበር የአንበሳ እንኳን ታሪክ ከጻፈ ሰው እንዴት አንድ ገጽ ማትሞላ ህይወት ሊኖር ይችላል ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም ማለት ለምሳሌ ትልቅ ቫልዩ ምን ሰጠው ገንዘብ ነው ግንዛቤን ሳይሆን ገንዘብ ነው በምድር ላይ እንዳለ ሰው ሁሉ ነጭ ላቡን ያላበስኪ የሚኖረው ገንዘብ ነው ኦኬ ጥሩ ነው ሰው ገንዘብ ያገኝ ማለት አይደለም ግን ገንዘብን በህልምሽ ታስቢዋለሽ አጣቂ ሚኖርሽ አይኖርሽ አጣቂው የቀን መገልገያ ነው የሌሊት አይደለም ነው ኦኬ ስለዚህ ሰው 70 ምናምን አመት ቢኖር 8 ሰዓቱን በእንቅልፍ በቀን ያሳልፋል አጠቃላይ ኦልሞስት 30 ምናምን አመት ይተኛል 40 ምናምን አመት ነው ምድር ላይ የሚኖረው ነቅቶ ማለት ነው ሰው እድሜ ዘመኑን ገንዘብ ለማግኘት ከኖረና አካውንት ውስጥ 5 ሚሊዮን ብር ይኖር በትንሹ ወይ 10 አይደል ነው እንዳያመጣጡ ያ ሰው ከዚህ ዓለም ይለያል ነው ሲለይ የለፋበት ነው መነገር ያለበት አይደል ለምን ይሄው ታሪኩ ላይ 10 ሚሊዮን ብር ባንክ ውስጥ አስቀምጦ ሞታ ይባል ምን ያህል እዛ ላይ ሲቆም ቆመ ነው ህይወት ታሪካችን ውስጥ እንኳን ሊገባ ይችላል ሰው ለዚህ ብቻ አልነበረም መፈጠሩ ነው ዛሱ አይኔ ሁሉ ጊዜ የዓለሙ ሳይንስ ተምረናል ግን ችግሩ ግራ ብሬናችን ነው አክቲቬት የሚያደርገው የተፈጠርንበትን ዓላማ ስለሚያስረሳን ለቁስ ነው የተወለድነው ለቁስ ነው የምንኖረው ለቁስ ነው የምንሞተው ስፒሪቹዋል ዓለም አክሰስ ስለማናደርግ ታሪክ የለንም ሰዎች ስጋዊ ማንነታቸውና መንፈሳዊ ማንነታቸው ማዋሃድ ከቻሉ በዚህ ልዕልና ደረጃ አሉ አሁን ግን እየተከተልን ያለነው የግራውን መንገድ ነው ለምሳሌ እግዚአብሔር 90ውን እኔ ልሸከምላችሁ ግድ የለም 10ዋን ተሸከሙ አይነት ነው እኛ ደግሞ ኖ ግድ የለም እኛ 90ውን እንሸከም 10ዋን ነው ላንተ ምናሸክመው ኦኬ ኮንቲኒው አጠቃላይ ቅዱሳት መጻሕፍትን ትምህርት ስትመለከቺ በዚህ ዓለም ስላለው ጉዳይ እንድንጨነቅ አልተፈቀደልን አትጨነቁ ነው በጣም ትልቁ ሜሴጅ አትጨነቁ ስለምትበሉ ስለምትጠጡት ስለምትለብሱት አትጨነቁ ጀስት የሰማይ ወፎችን ተመልከቱ ከምግብ ጋር ተያይዞ ከልብስ ጋር ተያይዞ ምድረ በዳ አበቦችን ተመልከቱ ሰሎሞን እንኳን ከነሱ እንዳንዱ አልለበሰም እናንተችን መንግስቷንና ጽድቋን ፈልጉ እኔችን ቀድጃታለሁ በዚህ ምንም ታጡት ጉዳይ የለም ባካችሁ አይነት ነው ትኩረት ማድረግ ያለብኝ ወዳዘዘኝ ይመስላል መንግስቱ ምንድነው ጽድቅ ምንድነው ሌላ ጉዳይ ነው ኦኬ አሁን ግን ዓለም እንዲገለበጠችብን ያን ጉዳይ ያን ሪያሊቲ ነው አይሽ መነሳንሱን ወደ ግራ እንደምናዞረው ይሄ ጥረግረ ብላ የሚለውን በጣም አድካሚ ሆነን ወደ ቀኝ እንዳናዘነብል ሆነን 90%ን ተሸክመን መንገዳገድ ግዴታችን ሆነ ማለት ነው ብሌሲንግ የለም ላይፋችን ላይ በረከት በቃ ምንም የለም ትደክሚያለሽ ትለፊያለሽ ነጭ ላብ አልበጥ እስከ ሞት ድረስ ትጓዣለሽ ይሄን ኤክስፒሪየንስ ማረጋቺ ምክንያቱም እሱ ያለ ሌላ ነው ተጨነቁ አትጨነቁ ያለን መስመር አለ አትጨነቁ ካለ አልጨነቅም ተጨነቁ ላለው ጨነቃለው ነው ስለዚህ ይሄን ሰጣሃለው ይጨመርልሃል ይሄ ምድራው ላይ ያለውን ጉዳይ ዓለም ማየት የሚፈልገውን የሚጓጓውን ሁሉ ሰጣሃለው አትጨነቅ ልጄ የኛውን ተጨነቅ ካለኝ አምላኬ አልፋ እግዚአብሔር ነው ይሄን ያለው አደምጠዋለሁ ካደመጥኩት የኔ ሪያሊቲ ሌላ ነው አንድ ዓለም ላይ እንኖራለን እኔ የምኖርበትና አንድ ሰው የሚኖርበት ሪያሊቲ ይለያያል ነው ልክ እንደ ቀኙና ግራው መንገድ ነው ግራው ትግል ነው የሚታገላል ያለ አንዳንዱ ደግሞ አይታገልም ስለዚህ ሰዎች ጊዜያቸው እንዲባረክ እግዚአብሔርን ቢጠይቁት ጥበብ ታሳልቃለች እንጂ አታልቅም በጣም ሰፊ ዓለም ነው በጣም የሚያስደስት ዓለም ነው ከመጥበብ መጠበብ ከጥበብ ይበልጣል ይሄን ብቻ ቢይዙ በቂ ነው እና ከፍ ብለው እንዲመለከቱ ዝቅ ካልሽ ዝቅታ ብዙ ጊዜ ላለው እንደ አሳማ ጭቃው እስከመርመጥመጥ በልዕልና መጓዝ የንስር ክንፍን ገንዘብ አድርጎ መብረር እየተቻለ ለምንድነው